ጠላት ኔትወርክ በማጥፋት ጭምር ሰፊ ቀጠና የሸፈነ የወረራ እንቅስቃሴውን ጀምሯል። ከሰሞኑ ከወሎ ቤተ አማራ ከለላና ደገርን እያጸዳው ወደ ሸዋ እገባለሁ በማለት ከሁለት ቀን በፊት በጀመረው የቅጀት ዘመቻ የጦር መኮንኖቹ ጭምር ያጣው አገዛዙ ወሎ ቤተ አማራ ላይ በምኒልክ እዝ ልጆች ሲደቆስ ሰፊ ያለውን የሞት ሽረት የወረራ ዘመቻ ሸዋ ላይ ጀምሯል። ካሁን በፊት የተደረጉ የዘር ማጥፋት እንቅስቃሴዎች አካል የሆነው የኢትዮ ቴሌኮም ተቋም በአማራ ክልል ኢንተርኔት በማቋረጥ ያልተገታው ጉዞ አሁን ደግሞ ሙሉ የኔትወርክ መረቡን በማቋረጥ ለአገዛዙ የወረራ ዕቅድ ተባባሪ በመሆን እየሰራ ይገኛል። በይፋት ባንኮበር፣ መንዝና መራቢት አውራጃ የፋኖ ይዞታ ናቸው ባላቸው ቦታዎች ሁሉ ኔትወርክ ካጠፋ 3 ቀን ያስቆጠረው አገዛዙ ዛሬ ሰፊ ወረራውን ጀምሯል። መነሻውን ከሚሴና ሰንበቴ ያደረገው ኦህዴድ መራሹ ብልጽግና በኤፍራታና ግድም ቀጠና አርሶ አምባና ዘንቦ ቀበሌ ለወረራ የተንቀሳቀሰ ሲሆን በቀጠናው ያሉ ያስቻለው ደሴ ክፍለ ጦር ሻለቆች በቀጠናው ካለ የአርበኞች ጦር ጋር በጥምረት ተጋድሎ እያደረገ መሆኑ ታውቋል። በዚሁ ይፋት ቀጠና ከሸዋሮቢት ተነስቶ የለንና ተሬ ለማሰስ አቅዶ የተንቀሳቀሰው የጠላት ኃይል ከካምፑ ርቆ ሳይጓዝ መረጃው ለወገን ኃይል በመድረሱ በቀጠናው ያሉ ፋኖች ጋር ከፍተኛ ፍጥጫ ውስጥ ገብቶ ከፍተኛ ውጥረት ነግሷል። በይፋት ቀጠና ካሁን በፊት በዳቦ ስም በሚጠሩት የታጠቀ ኃይል በተደጋጋሚ አፈናቅለው አስመርረው ስነልቦናውን በማኮስመን ወረራ በማድረግ መሬቱን ለመውረር ብዙ ወረራዎች ሲፈጽም የነበረው ኦህዴድ የፋኖ የትግል እንቅስቃሴ እየገፋ በመምጣቱና በአካባቢው ሕዝብ አልበገርም ባይነት ሁሉም እንዳመጣጡ በመሸኘቱ ያሰማራው ገዳይ ቡድን በመመከቱ ምክንያት ብስጭት ውስጥ የገባው የኦህዴድ ብልጽግና አሁን በቀጥታ ህገ መንግስታዊ ሽፋን ያለውን የሀገሪቱን ሰራዊት በመጠቀም ሀገር ለማዋለድ በሚያደርጉት ሂደት ውስጥ ወሎ ኬኛ ለሚለው እቅዳቸው እንደ ኮሪደር የሚቆጥሩትን ይፋትን በተደጋጋሚ የጥፋታቸው አካል በማድረግ ተደጋጋሚ ወረራ እየፈጸሙ ነው። ይሁን እንጂ ዛሬም እንደ ትላንትናው በጀግና የፋኖ ሰራዊት አማካኝነት እቅዳቸው ብለን ነበር እንዲሆን እየተደረገ ነው። ጠላት በዛሬው ዕለት እንቅስቃሴ ካደረገባቸው ቦታዎች አንዱ ባሽ ከተማ ነው። መነሻውን ሞላሌ ያደረገው ሰራዊት ከሰሞኑ ወዲያ ወዲህ እያለ ህዝብ ለማስጨነቅ ሲሞክር በጀግኖቹ የምኒልክ ክፍለ ጦር አባላት ክንድ ሲደቆስ መቆየቱ ይታወቃል። ዛሬም መነሻውን ከሞላሌ ከተማ በማድረግ ወደ ባሽ ከተማ ያቀናው የአገዛዙ ሰራዊት በቀጠናው ካሉ የተሰማ እርገጤ ክፍለ ጦር ውስን ሻለቃዎች ጋር ከፍተኛ ውጊያ ተደርጓል። ጠላት የጀመረው ሰፊ ወረራ ከኔትወርክ ማጥፋት ጀምሮ ሰፊ ዝግጅት የተደረገበት ሲሆን በቀጠናው ያለ የፋኖ ሰራዊትም ከአርበኞች ጦር ጋር በመናበብ ከፍተኛ ተጋድሎ እያደረገ ነው። ከዚህ ጋር በተያያዘም ጠላት ከሰሞኑ ሰፊ ዘመቻ ለማድረግ እቅድ አቅዶ እንቅስቃሴ ማድረግ ስለጀመረ ለዚህ ወረራም ማስፈጸሚያ አጋዥ ኃይልም በይፋትና ጥሙጋ አውራጃ ከሚሴ ከተማ ዙሪያ ተጨማሪ ኃይል እያስተባበረ መሆኑን ባገኘነው የውስጥ መረጃ ደርሰንበታል። መላው ሰራዊታችንና ህዝባችን ዛሬም እንደወትሮው የጠላትን እቅድ ታሳቢ ያደረገ እንቅስቃሴ እንድታደርጉ ሲል የአምደ ጽዮን ኮር መረጃና ደህንነት ክፍል በቀጠናው ለሚገኝ የፋኖ ሰራዊት አባላት መልእክት ማስተላለፉን የኮሩ ሚዲያና ኮሚኒኬሽን ክፍል መረጃ አጋርቷል። ተጨማሪ መረጃዎችን እየተከታተልን ወደ እናንተ እንዳደርሳለን። እስከዚያው ደህና ቆዩ።